ተነስ አቡሹ ተነስ አቡሹ ተነስ እኛ በስሜት ፈረስ ተሳፍረናል። አሁን ግን የጦርነት ፈረስ የት እንዳደረሰን እንኳን አናውቅ። የትናንት ወንድማማችነት ቀርቶ መስኮታችን ላይ የሚጮኸው የጥይት ድምጽ ብቻ የሰላምታችን ቋንቋ ሆኗል። መቅረቱ 5 ዓመት የተገነባ ቤት በቅጽበት አመድ ሲሆን 20 ዓመት ጥርስ ነክሳ ያሳደገች እናት የልጇን ሬሳ እንኳን ሳትቀብር ማሸሽ ስትጀምር ያኔ ነው ኪሳራውን የምንረዳ። ጦርነት ክፉ ነው። ያለንን ሰላም ነጥቆ ታዳጊውን ትውልድ የቂም እርሾ አስረግዞ ዘመናትን ያሻገራል። የሰው ልጅ ላይ መለስ ከሜዳ መቅረቱ። ታዲያ የእልቂቱ አዙሪት መቼ ይቆማል? እልህ መሃል ገብቶ እርስ በርስ እስክንጠፋፋ፣ ሀገሪቱ ደቃ እስክትወድቅ ነው ወይስ ልባችን በቂም ጠግቦ እስክናልቅ? አረ ይብቃ፣ አረ ይብቃ። ይህንን ቂም በይቅርታ መጋዝ ዛሬውኑ ካልቆረጥ ነው የዛሬን ብቻ ሳይሆን የነገን ጭምር ነው የምንገለው። ይበቃል። ለልማት እንጂ ለክፋት የምንወረወረው ድንጋይ የለም። በቀሪ በቃና እባክህ ልጆቻችንን እናሳድግበት። በቂያችን ነው።